ሶ ጋይስ በዚህ ቪዲዮ በጣም ምርጥ የሆነ ነገር ነው የምናየው። የራሳችሁን ዌብሳይት እስከነ አፕሊኬሽን አሰራሩ ነው ማሳያችሁ። ለአፕሊኬሽን ግን ላይክ በጣም ብዙ ሰዓት ስለሚፈጅ በቀጣይ ቪዲዮ ሰራላችኋለሁ። ግን ያ ቪዲዮ ሁለተኛ ቪዲዮ በጣም በፍጥነት ነው የምለቀው። ሶ ኖቲፊኬሽን ቤሉን አብሩት። በዚህኛው ቪዲዮ ላይክ ይህንን ዌብሳይት ስንሰራ በጣም የገረመኝ አንድ ነገር አለ። ምክንያቱም የዛሬ 1 ዓመት በፊት የራሴ ዌብሳይት ነበረኝ እናም የራሴ አፕሊኬሽን ነበረኝ እና ያንን ለመስራት ያው በኤአይ ነው የሰራሁት። ግን በጣም ፕሮምፕቱን አንደርስታንድ ለማድረግ ተቸግሮ ላይክ በጣም ብዙ ነገር ወስዶብኝ ነው ላይክ ለመጨረስ ራሱ ብዙ ሰዓት ፈጅቶብኝ ነው የጨረስኩት። እና በተለይ አሁን የመጣው የዌብሳይት እና የአፕሊኬሽን አሰራር ሜተዶች በተለይ የጉግል አንደርስታንዲንግ ፕሮምፕት አንደርስታንዲንግ ሜተዱ በጣም የሚገርም ነው። ላይክ አሁን ፕሮምፕቱንም አንደርስታንድ ያደርጋልም ከዛም አልፎ ደግሞ ፕሮምፕቱን የሰጣችሁትን ፕሮምፕት ፕሮሰስ አድርጎ ሚስቴክ እንኳን ካለው ሚስቴኩን ራሱ አይዴንቲፋይ ያደርጋል። ይህ ማለት ሚስቴኩን ወይም ስህተቱን ራሱ ያውቀዋል። ስህተቱን ራሱ ይሰራዋል ማለት ነው፣ ወይም ያስተካክለዋል ማለት ነው። በጣም የገረመኝ ራሱ ምንድነው መሰላችሁ? ላይክ ስፒዱ ነው። በጣም ፈጣን ነው ላይክ በጣም ማለት ነው። የሰጣችሁትን አይዲያ ላይክ በጣም ቶሎ አድርጎ ጨርሶ ነው የሚሰጣችሁ። ላይክ ምንም ኮምፕሌክስ የሆነ ፕሮሰስ የለውም። ሶ አሁን ዌብሳይቱን እናሳያችሁ ሰዓታችሁን እንዳልፈጅባችሁ። ሶ የመጀመሪያው ምንድነው የምናደርገው? ያው እንደተለመደው ጉግል ክሮም ላይ ነው የምንገባው። ያው ይሄ ፒሲ ላይም ስልክ ላይም የሚሰራ ነገር ስለሆነ ያው በስልክ ላይም ስልካችሁን ይዛችሁ መከታተል ትችላላችሁ ማለት ነው። ሶ ጉግል ክሮም ላይ እንገባለን። ከዛ ጉግል ክሮም ከገባን በኋላ ምን ብለን ነው ሰርች የምናደርገው? ስቲች ብለን ነው ሰርች የምናደርገው። ስቲች ወይም እንትን ላይ አስቀምጥላችኋለሁ ዲስክሪፕሽን ላይ ስለማስቀምጥላችሁ እናንተ ክሊክ ማድረግ ብቻ ነው የሚጠበቅባችሁ። ስቲች ጉግል ብለን ሰርች እናደርጋለን ማለት ነው። ያው ዳይሬክት ሊንኩ ስላለ እናንተ ቀጥታ ልክ ዳይሬክት ሊንኩን ስትነኩት የት ነው የሚያስገባችሁ? ፊት ለፊት የምታዩት ኢንተርፌስ ላይ ነው ማለት ነው የሚያስገባችሁ። ግን አሁን አንድ ፕሮብሌም አለ። ፕሮብሌሙ ምንድነው? ይሄ አፍሪካ ውስጥ በጣም ትንሽ ቦታ ላይ ነው የሚሰራው። አሁን ለኔ ከፈተልኝ ምንድነው ቪፒኤን ስላበራው ነው። ሶ እናንተ ቪፒኤኑን እንዴት ዳውንሎድ እንደምታደርጉት መጀመሪያ ላሳያችሁ። ሶ ምንድነው የምናደርገው? ሰርች በተለይ ክሮም ከዛ ዌብ ኤክስቴንሽን፣ ለሱም ዳይሬክት ሊንኩን ከፈለጋችሁ አስቀምጥላችኋለሁ ችግር የለም። ከዛ ከገባን በኋላ እዚህ ሰርች ከላይ ሰርች በተኗ ላይ ምን ብለን ሰርች እናደርጋለን? ያው ዩኤስ ውስጥ ስለሚሰራ የዩኤስ ቪፒኤን ብለን ሰርች እናደርጋለን። ከዛ ዩኤስ ቪፒኤን ብለን ሰርች እናደርግ ይችኛዋ ፕላኔት ዩኤስ ቪፒኤን የምትለዋን እሷን ነው ዳውንሎድ የምናደርጋት ማለት ነው። ከዛ ምን እንላለን? አርቱ ክሮም እንለዋለን። ከዛ አድ ኤክስቴንሽን እንለዋለን። ያው በስልክም ቢሆን እንደዚህ ዘሴም ነው ይመጣላችሁ። ግን ያው ትንሽ የሚያለያየው ያው ዳውንሎድ የሚደረግበት ቦታ ነው። የእናንተ ዳውንሎድ የሚደረገው በሜሴጅ ይመጣላችኋል። ሶ ዳውንሎድ ከደረገ በኋላ ኤክስቴንሽኑ ይመጣል ማለት ነው። ሶ እንደምታዩት ኤክስቴንሽኑ አድ አድርጓል ማለት ነው። ከዛ ምንድነው የምናደርገው? እዛው ኤክስቴንሽን እቺ ኤክስቴንሽን በተኗ ላይ እንነካትና ዩኤስኤ ቪፒኤን የምትላለች ከዛ እሷን እንነካታለን። ከዛ አግሪንድ ኮንቲኒው ካልን በኋላ ኮኔክት ቱ ቪፒኤን እንለዋለን ማለት ነው። ከዛ ኮኔክትድ ካለን በኋላ ያው ልክ እናንተ ጋር ብሎ የሚመጣው ያው this is not available in your country ብሎ ነው የሚመጣው። ከዛ ሪፍሬሽ ማድረግ ነው የሚጠበቅባችሁ ማለት ነው። ሶ ከዛ በአካውንታችሁ ሎጊን ካደረጋችሁ በኋላ ወይም ሳይን አፕ ካደረጋችሁ በኋላ ያው ሳይን አፕ እንዴት እንደሚደረግ አላሳያችሁም፣ በጣም ቤዚክ የሆነ ነገር ነው ብዬ ስለማስብ ማለት ነው። ሶ ከዛ ወደዚህኛው ኢንተርፌስ ከመጣን በኋላ ምንድነው እዚህ ጋር ነው በቃ ሁሉም ነገር ፕሮምፕት የሚያልቀው ሁሉም ነገር እዚህ ጋር ነው። አፕ ከፈለጋችሁ የራሳችሁን አፕ እንደ አፕ አድርጎ ዲዛይን ያደርግላችኋል። ዌብሳይት ከሆነ የፈለጋችሁት ደግሞ ያው ለዌብሳይት የሚሆን ኮድ ነው የሚጽፍላችሁ ማለት ነው። ግን እኛ አሁን ለአፕ ወይም ለዌብሳይት የሚሆን አይዲያ ስለምንፈልግ ያው ከቻት ጂፒቲ እንጠይቃለን ማለት ነው። በተለይ የቻት ጂፒቲ ፕሮምፕቶች ላይክ በጣም ዲቴይሊ ይነግራቸዋል። የስቲች ኤአይ ኤጀንቶች ላይክ በጣም አንደርስታንድ ማድረግ ይችላሉ እርስ በራሳቸው። ሶ የእነሱን ፕሮምፕት ብንጠቀም በጣም አሪፍ ነው። ከዛም ምን ብለን ሰርች እናደርጋለን? አይ ዋንት ፕሮምፕት ቱ ሜክ አፕ ከሆነ የፈለጋችሁት አፕ ትሉታላችሁ።
ዌብሳይት ከሆነ ደግሞ ዌብሳይት ትሉታላችሁ። ቱ ሜክ አን አፕ ትሉትና ከዛ በኋላ ራሱ የራሳችሁን አፕ የምትፈልጉት አፕ ከሆነ ራሳችሁ ከሆነ የፈለጋችሁት አሁን ለምሳሌ የኤክሰርሳይዝ አፕ ሊሆን ይችላል፣ የኢኮመርስ አፕ ሊሆን ይችላል። ብቻ ግን የፈለጋችሁትን አፕ ከሆነ የአፑን ኔም ወይም የአፑን ፋንክሽን እዚህ ጋር ትነግሩታላችሁ፣ ወይም ስራውን የአፕሊኬሽኑን ስራውን ትነግሩታላችሁ ማለት ነው። እኔ ግን ያው አይዲያ ስለሌለኝ ያው ራሱ አይዲያ ጀነሬት ያድርግልኝ በሚል ኤንድ ጀነሬት አን አይዲያ ፎር ዘ አፕ ከዛ ያው አፕ አይዲያ አን ኤአይ ፕሮዳክቲቪቲ አፕ በቃ ፕሮዳክቲቪቲ አፕ ነው እንሰራ እንትን ያለን ማለት ነው። ከዛ ምን ምን ፊቸር አለው? ኤአይ ነው የሚጠቀመው። አንድ ታይም ማኔጅ ያደርጋል፣ ዲስትራክሽን ምናምን እንዳይኖር ብሎክ ያደርጋል። በስማርት በሆነ መንገድ ዴይሊ ፕላናችን ያወጣልናል። ከዛ ምን አለው? በቃ በቮይስ ይሰራል ምናምን፣ ቮይስ ኮማንድ ማድረግ ትችላላችሁ ምናምን ነው። ሶ ፕሮምፕቱን ደግሞ ያው ፕሮምፕት ቱ ጀነሬት ዘ አፕ ይልና እዚህ ጋር ከዚህ አፕ ከሚለው ጀምሮ ታች ድረስ ከስምንተኛው ድረስ ከኤፒአይ ኒድድ እስከሚለው እዚህ ድረስ ኮፒ እናደርገዋለን። ከዛ ኮፒ ካደረግነው በኋላ ወደ ኤአዩ እንመለስና እዚህ ላይ ፔስት እናደርገዋለን ማለት ነው ሙሉ። ከዛ ፔስት ካደረግነው በኋላ እዚህ ጋር ጀነሬት የምትላለች እሷን እንነካታለን። ሶ በቃ በጣም ፈጣን ነው። እዚህ ጋር አፓችሁን እዚች ጋር ዲስፕሌይ ያደርግላችኋል ማለት ነው። ከዛ ኤጀንቱ እዚህ ጋር አለ እንደምታዩት ማለት ነው። እዚች ጋር የስቲች ኤአይ ኤጀንት ይሄ እንደምታዩት ማለት ነው። እሱ ነው ከሱ ጋር ነው የምናወራው ምናምን በቃ ብዙ ነገር ፕሮብሌሙንም ፊክስ የምናደርገው እዚህ ላይ ነው። ሶ ከዛ ምንድነው የምናደርገው እዚህ ጋር የስክሬት ዘም ኦል የሚል አለ እዚህ ጋር ያስገባንለትም ፕሮምፕት ማለት ነው። ሶ የስክሬት ዘም ኦል ስንለው ስቲች ኤጀንቱ ራሱ ሬንደር ያደርገዋል ሙሉ ፕሮምፕቱ ማለት ነው። ከዛ ወደ አፕ የሚቀይረው ራሱ ነው። ከዛ በቃ ብሪንጊንግ ዩር ቪዥን ታይም ምናምን ያህል በቃ በጣም የሚገርመው ያልኳችሁ 40 ሰከንድ ብቻ ነው የሚፈጅበት ላይክ ሙሉ አፑን ክሬት ለማድረግ ማለት ነው። ግን ላይክ እኔ አሁን እንትን ያለኝ ላይክ ኮደሮች ወይም የአሁን ላይ ኮዲንግ የሚማሩ ተማሪዎች ወይም ሰዎች ላይክ ስራቸው አበቃ ማለት ነው ወይ ምንድን ነው? ላይክ ከዚህ በኋላ መማሩ ለምንድን ነው? ላይክ ከዚህ በኋላ ካምፓኒዎች እነሱን የመቅጠር ቻንሳቸው በጣም ትንሽ እየሆነ ነው የሚመጣው ማለት ነው። ምክንያቱም በጣም ኤአይ ይሄ ፊት ለፊት ያሉ የምታዩትን ዩጂሲ እና ይሄ ዩዘር ኢንተርፌስ ምናምን የሚፈጥሩ ክሬት የሚያደርጉት በጣም በትንሽ ሰከንድ ነው። ላይ ኮደሮች በጣም ብዙ ሰዓት ነው የሚፈጅባቸው። ግን ይሄ በቃ ባጭሩ ዝም ብሎ ነው ክሬት የሚያደርገው። እሱ በጣም የሚገርመኝ ነገር ነው። እና የኮደሮች ስራ አበቃ ወይስ ምንድን ነው የሆነ ያለው የሚለውን በጣም ሁሌ የሚገርመኝ ነገር ነው። ሶ ይህን ቪዲዮ በምታዩበት ሰዓት ራሱ እናንተም ተገርማችሁ ሊሆን ይችላል። ያው እናንተም አፕሊኬሽን ወይም ዌብሳይት ለመስራት ፈልጋችሁ ነው ሞስት ፕሮባብሊ ይህንን ቪዲዮ የከፈታችሁት። ግን ስቲል በጣም እኔ በጣም የሚገርመኝ ነገር እሱ ነው። ላይክ ፊውቸር ላይ ደግሞ አስቡት እንግዲህ ኮዲንግ ተማሪ አይኖርም ማለት ነው። እንደምታዩት አፑን ጨርሶታል ማለት ነው። ሶ እኛ አሁን ግን ይሄ መጀመሪያው ምንድነው ስቲች ምንድነው የሚሰራልን? የዌብሳይቱን ዲዛይን ነው የሚሰራልን። ከዛ ዲዛይኑን ደግሞ ወደ አፕ የሚቀይር ደግሞ ሌላ እንትን አለ ዌብሳይት አለ። እሱን ደግሞ ስናይ አድ እንለውና እዚህ ጋር ከዛ ጄሚናይ ኤአይ ብለን ሰርች እናደርጋለን። ከዛ ጉግል ኤአይ ስቱዲዮ ላይ ገብተን ይህንን ኢሜጆች አስገብተን ያው እንዲሰራልን ማለት ነው ሙሉ ዌብሳይቱን ወይም አፑን እንዲሰራልን ማለት ነው። ግን ስቲች በቃ ጽድት ያለ ሙሉ ኢንተርፌሱን ከላይ የምታዩትን ኢንተርፌስ የሰራልን ስለሆነ አሪፍ ነገር ነው የሰራልን በሚል ነው። ሶ ምንድነው የምናደርገው ኢሜጆቹን ዳውንሎድ እናደርጋቸዋለን የሁሉንም ማለት ነው። እሺ ከዛ እየከፈትን ዳውንሎድ ማድረግ ነው በቃ። ከዛ ይሄንንም ሁሉንም
ዳውንሎድ ማድረግ እንዳትረሱ። ላይ እንገባና እዚህ ጋር ዳውንሎድ ያደረግናቸውን እንዳለ እናስገባለታለን ሁሉንም ማለት ነው። ለስልክም ቢሆን ያው ዘሴም ነው። ከዛ ምን እንለዋለን እዚህ ጋር ሜክ አን አፕ ዩዚንግ ዘ ኢሜጅስ ከዛ ኮዱን ሙሉውን ይጽፈዋል ማለት ነው። ከዛ ዳውንሎድ አድርገን መጠቀም ነው። አፓችንን ወይም ዌብሳይታችንን መጠቀም ነው። በጣም ቀላል አድርጎ ነው የሚሰራው። ኮዱ ራሱ በጣም በሚገርም ስፒድ ነው የሚጽፈው። አሁንም ግን ሰዓት እንዳይባክን ያው ክሮፕ እናደርገዋለን። ይሄን ከት እናድርገውና ሲያልቅ እንገናኝ ይሆናል ማለት ነው። ሶ ጋይስ እንደምታዩት ጨርሶታል። አፑን ሙሉ አፑን ጨርሶታል። ላይክ ስንት ደቂቃ ነው? 1 ደቂቃ ከ30 40 ምናምን ሰከንድ ነው የፈጀበት። በጣም ቶሎ ነው የጨረሰልን ማለት ነው። ላይክ እንደምታዩት ፎከስ ፍሎ ኤአይ ይባላል። የሰራ ነው ማለት ነው። ላይክ ምንም ራሱ ኮዲንግ አልፈጀብንም። ምንም ነገር አልተጠቀምንም። በቃ ላይክ 2 ኤአይዎችን የተጠቀምነው። ይኸው እዚህ ጋር እንትኖቹን ዳርክነስ እና ብራይትነሱን አጀስት ማድረግ እንችላለን። ግን እስቲ ላይክ ሙሉ አፑን ቴስት እናድርገው። ሶ ሬዲ ቱ ፎከስ ይላል እዚህ ጋር ያው ፕላናችንን አጀስት የምናደርግበት አፕ ስለሆነ የሰራ ነው። እስቲ እንየው። ሶ ፕላን ሴሽን የሚለውን እንለካዋለን። ሴት ዲዩሬሽን የሚለውን ለዚህ ቪዲዮ 5 ደቂቃ እናደርገዋለን። ላይክ ሁሉም ነገር ይሰራል። ብሎክ ሶሻል ሚዲያ ካልነው ያው ሶሻል ሚዲያ አፕሊኬሽኖቻችንን በሙላ ብሎክ ያደርገዋል። ለስንት ደቂቃ? ለ5 ደቂቃ። ከዛ ላይክ ኖቲፊኬሽንም አይመጣም። ምን ትሆናላችሁ እናንተ? ፎከስ ትሆናላችሁ ማለት ነው። ይሄ አንዱ የአፑ ጥቅም ነው። ሶ እንደዚህ ያደርጋችሁ ነው ማለት ነው የምትሰሩት ዌብሳይታችሁን። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ አድርጉት። ለቀጣይ ቪዲዮ እስክንገናኝ ድረስ ቻው ብያለሁ።